ዛሬ በሌሊት 9 ሰዓት 10 ሰዓት ላይ እግዚአብሔር እንደዚህ ደጋግሞ ይናገረኛል። አድናለሁ። መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ መኖር በጤንነት እንዳይመስል። አንተ ጠላቶች ቢያሳድዱ እኮ ሮጠ ሄደ የገዛ ወገኖች ጋር ሄደ ትደበቃለህ፣ ትሸሸጋለህ። እባካችሁ እቺን ቀን አስመልጡኝ ትላለህ። የገዛ ወገን ሲነሳ የት ትደበቃለህ? የገዛ ወንድም ሲነሳ ቤት ትደበቃለህ። ወገን እኮ የሚገልህ እንደ ጠላት ሜዳ ላይ እንዳይመስልህ እቤት አስገብቶ ጓዳ እኮ ነው። በእንቅልፍህ ነው በጆሮ ግንድ የሚለቅብህ። ተኝተህ እያለ ነው የሚገልህ። ጠላት ስትሮጥ ይገላል። ጠላት ስትከላከል ይገላል። ጠላት ድንገት የሆነ ቦታ ይገላል። ወገን እኮ አርፍበታለሁ ባልክበት ቦታ ነው የሚገልህ። እለወጥበታለሁ ባልክበት ቦታ እኮ ነው የሚጥልህ። አድግበታለሁ ባልክበት ቦታ እኮ ነው የሚቀጥፍህ። ሰው ከሆነ በምድር ላይ በሚመላለስበትና በሚኖርበት ዘመን የሚገጥሙት ብዙ ገጠመኞች፣ የሚገጥሙት ብዙ ጉዳዮች አሉ። በህይወት የሚመጣውን ሁሉ ቅርጽ ማስያዝ አትችሉም፣ እንዳመጣጡ መቀበል እንጂ። እናንተ እንደወደዳችሁት እንደፈለጋችሁት በወደዳችሁት አቅጣጫ በመረጣችሁት መንገድና ሐሳብ ህይወት ወደ እናንተ አይመጣም። ህይወት በመጣበት አቅጣጫ ትቀበሉታላችሁ እንጂ ወደ እናንተ ለሚመጣው ጉዳይ እናንተ ቅርጽ አትሰጡትም። እናንተ ልትቆጣጠሩ የማትችሏቸው ብዙ ጉዳዮች ከአቅማችሁ በላይ የሆኑ፣ ከዝግጅታችሁ ውጭ ሆኑ፣ ከሐሳባችሁ ውጭ ሆኑ፣ ከፕሮግራማችሁ ውጭ ሆኑ ብዙ ነገሮች በመንገዳችሁ በህይወታችሁ ላይ ይገጥማችኋል። ሐዋርያው ጳውሎስ በጣም አስቸጋሪ፣ በጣም አስጨናቂ፣ በጣም አቅም በላይ የሆነ ጉዳይ ገጥሞት እንደነበረ ትመለከታላችሁ። እኔ ዛሬ የማካፍላችሁ ወይም ዛሬ የማሳያችሁ 8 ጉዳዮችን ነው። ከ8 ጉዳዮች እግዚአብሔር እንዴት እንዳዳነው፣ እግዚአብሔር እንዴት ደርሶ በጳውሎስ ህይወት ውስጥ ድንቅ ነገር እንዳደረገ እንመለከታለን። የሚለው ምንድነው? ተገርፌያለሁ፣ ተደብድቤያለሁ፣ ተንከራትቻለሁ በባህር ላይ እና በብዙ በጨለማ በአስቸጋሪ ሁኔታ ውስጥ አልፌያለሁ። ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። የአይሁድ ጅራፍ ቀላል ጅራፍ አይደለም እንደምታውቁት። 3 ጊዜ በዱላ ተደብድቤያለሁ። ከዛ 1 ጊዜ በድንጋይ ተወግሬያለሁ። በጣም ከባባድ የሆነ መዓት፣ ከባባድ የሆነ ስቃይ፣ ከባባድ የሆነ ችግር፣ ከአቅም በላይ የሆነ ነገር ገጥሞታል ጳውሎስ። በጣም የሚገርማችሁ ለመናገር መብቃቱ የመዳኑ ማረጋገጫ። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ አለ እንጂ መራቡ፣ መጠማቱ፣ መገረፉ፣ በድንጋይ መወገሩ፣ በዱላ መደብደቡ፣ በጅራፍ መገረፉ አጠፋኝ ሲል አትመለከቱትም። ለመዳኑ ማረጋገጫ ለመናገር መብቃቱ ነው። አሁን እናንተ ራሳችሁ በህይወታችሁ ከባባድ ጉዳይ ገጥሟችኋል። የምታልፉበት አደገኛ ሁኔታ አለ። እዚህ ግን መዘመራችሁ ለመዳናችሁ ማረጋገጫ ነው። መገኘታችሁ ለመዳናችሁ ማረጋገጫ ነው። በጣም ብዙ ሁኔታ አልፋችሁ እየዘመራችሁ እንደሆነ የምታውቁት እናንተ ናችሁና ወንዝን ስትሻገሩ መርጣችሁ የምትረግጡት የመሬት ክፍል የለውም። በወንዝ ውስጥ ይገርማችኋል፣ አንዱ ሌላውን መርዳት አይችልም። ወንዝ ለመሻገር የተሰበሰቡ ሰዎች እያንዳንዱ ራሱ ለማሻገር ይጥራል እንጂ አንተን ደግፈው አንተን አግዘው ስለመሻገር አለ የሚያስበው። ስለ ወንዝ ስታስቡ የዋና ችሎታ ወንዝ ጋር ብዙም አይጠቅማችሁም። መርከብ ቢኖራችሁ ጀልባ ቢኖራችሁ ወንዝ ጋር ምንም አይጠቅማችሁ። ምናልባት የዋና ችሎታና መርከብ ሊጠቅማችሁ የሚችለው ባህር ጋር ነው። ወንዝ ጋር ስትመጡ የሚንቀሳቀስ ውሃ ነው። በከፍተኛ ስፒድ የሚሄድ ውሃ ነው። ደግሞ ድንገት የሚመጣ ደራሽ ውሃ አለው። ድንገት እና እንደዚህ አለ፣ በወንዝ አደጋ አለ። ምን ማለት ነው? ድንገት ከሚመጣ ልትረግጡት ምቹ ቦታ ከሌለው ከደዛ አይነት ጉዳይ እግዚአብሔር አድኖኛል፣ እግዚአብሔር ታድጎኛል፣ እግዚአብሔር ጠብቆኛል። ማንም ሰው ሊረዳችሁ አይችልም። ወንዝ የሚባል ጉዳይ ከሆነ ሰው ራሱ ስለማሻገር ያስባል እንጂ እናንተ ስለማሻገር አያስብም። ሰው የሚጨነቀው ስለራሱ ነው። ጳውሎስ እንደዚህ አለ፣ በወንዝ አደጋ አለ። ዛሬ ማለዳ እነግራችኋለሁ፣ በጌታ በኢየሱስ ስም እግዚአብሔር ይረዳችኋል። ድንገት ከሚመጣ ማንኛውም አይነት ጥፋት ከልካይ ከሌለው ድንገት ከሚመጣ ኃይለኛ ከሆነ የትኛውም ነገር እግዚአብሔር ያድንሃል። ድንገት ከሚመጣ የመኪና አደጋ፣ ድንገት ከሚመጣ የበሽታ መቅሰፍት፣ ድንገት ከሚመጣ መዓት እግዚአብሔር ያድናችኋል። ወይኔ ድንገት ከሚመጣ ከልካይ ከሌለው ማንም ሊረዳ ከማይችል ጉዳይ እግዚአብሔር ያድንሃል።
እግዚአብሔር ያድናል፣ ያድናል፣ ያድናል። እግዚአብሔር ያድናል። እግዚአብሔር ከአቅም በላይ ከሆነ ነገር ያድናል። ከባድ ከሆነ ነገር ያድናል። ሌሊት ከሚመጣ ነገር ያድናል። ቀትር ላይ ከሚመጣ ነገር ያድናል። ከዝግጅት ውጪ ከሚመጣ ነገር ያድናል። አንተና ቤትህን ያድናል። ዛሬ በሌሊት 9 ሰዓት 10 ሰዓት ላይ እግዚአብሔር እንደዚህ ደጋግሞ ይናገረኛል። አድናለሁ፣ 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 አድናለሁ። በስውር ከተመከረብህ አድናለሁ። በአደባባይ ከሚሰራብህ አድናለሁ። ከተወረወረብህ ቀስት አድናለሁ። ከተቆፈረብህ ጉድጓድ አድናለሁ። ወጥመዱን ሰብረዋለሁ። ድንገት ከሆነ ከየትኛውም ነገር እግዚአብሔር ያድናል። መኖር በእግዚአብሔር ነው ብለህ ጻፍ። መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በችሎታ አይደለም። መኖር በጉልበት አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ፣ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር 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 መች በክንድ ሆነ መኖር፣ መች በችሎታ ሆነ መኖር፣ መች በእውቀት ሆነ መኖር። እግዚአብሔር ግን አዳነው። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል እመጣለሁ አይላችሁም። አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። እናንተ መኖር በእግዚአብሔር እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ እንድንኖር እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ ነበር። የዘመን ቁጥር በእግዚአብሔር ነው። መኖር በእግዚአብሔር ነው። እድል በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። በእግዚአብሔር ነው መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምናምን የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። እግዚአብሔር እንደዚህ ይላችኋል፣ አድናለሁ፣ በእኔ ተማምኗልና ስሜንም አውቋልና እጋርደዋለሁ፣ አስጥለዋለሁ አለ እግዚአብሔር። አድነዋለሁ አባቴ ብሎኛልና፣ በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና ጋርደዋለሁ። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ሁለተኛ የሚገርም እኮ ነው። ስንወድቅ እኮ እንደ በረኛ መሰለ እንደወደቅ ነው። በረኛ እኮ አመቻችቶ ነው የሚወድቀው እኮ። አንዳንዶቻችን በአፍጢማችን በግንባራችን ከባድ አወዳደቅ ነው የወደቅነው እኮ። ግን መኖር በእግዚአብሔር ስለሆነ ስቴድ ለሱ ክብር ይሁንለት በሰማይ ላለው፣ ቸርነቱን ላላጓደለብን፣ ምሕረት ላደረገልን ለሱ ክብር ይሁንለት። ባክ ለሱ ክብር ይሁንለት። አንተ ከልካይ ከሌለው ነገር እኮ ነው ያዳንን። ከልካይ ከሌለው ነገር ማን ይከለክለው? ማን ያቆመው ነበር? ይገርማል። መምጣት ከጀመረ እኮ ጎበዞቹ ቤት ገብቶ እኛ ቤት የቀረው፣ ሀብታሞቹ ቤት ገብቶ እኛ ቤት የቀረው፣ ጠንካራዎቹ ቤት ገብቶ እኛ ቤት የቀረው ለምን ይመስላል? መኖር በእግዚአብሔር ስለሆነ ነው። እሱ አኗሪ ስለሆነ ከልካይ አልነበረው። ሁለተኛ አደጋ እግዚአብሔር ያድናል ነው መልእክቱ። ሁለተኛው አደጋ ጳውሎስ የገጠመው ወንበዴዎች ነው። የወንበዴ አደጋ ነው የገጠመው።
ወንበዴ ወገኖቼ ሌባ አይደለም፣ ከሌባ የከፋ ነው። ሌባ ካልተነቃበት ወዳጅ፣ ከተነቃበት አይናፋር ነው። ሌባ እንደዛ ነው። ሌባ ባይዘው ካልነቃበት ወዳጅ ነው። ለምሳሌ አሁን ሌባ ካልነቃበት የፕሮግራም ተካፋይ ነው። በወንበዴና በሌባ መካከል ያለ ልዩነት ሲገባ ነው ከወንበዴ አደጋ እንዴት እንደታደገው ጳውሎስን የምትረዳው። ገርማል። ወንበዴ ከሌባ የሚለየው ገንዘብን ብቻ ሳይሆን የሚወስደው ሕይወትህንም ነው የሚወስደው። ሰርቆ ካይረካም፣ ተቀብሎ ካይረካም። ወንበዴ ልብስን ወስዶብህ፣ ጫማን ወስዶብህ፣ ገንዘብን ወስዶብህ፣ ሞባይልን፣ ወርቅን ወስዶብህ አይተውህም። ወንበዴ ሕይወትህንም ጭምር ካልወሰደ በስተቀር ዓላማው አይሳካም። ጳውሎስ የዳነው አንዱ ከወንበዴ ነው። ዛሬ የምነግራችሁ በጉልበት ብራችሁንና ጨርቃችሁን ብቻ ሳይሆን ሕይወታችሁን ሊወስድ ከሚፈልግ ምንም ሳታረጉት በጠላትነት እናንተን ከፈረጃችሁ መኖራችሁ ከማያስደስተው ኤግዚስተንሳችሁ አይኑን ደም ከሚያለብሰው ከየትኛው ግልጽም ስውርም እንቅስቃሴ እግዚአብሔር ያድናችኋል። አሁን እግዚአብሔር አድናለሁ የሚለው እግዚአብሔር ያዳነው እግዚአብሔር ጳውሎስን የታደገው ብሩን፣ ጨርቁን፣ ሳንቲሙን፣ ጫማውን ከሚወስድበት እንዳይመስልህ። ሳታውቁ እኮ ምንም ቢደረግባችሁ ይትሶኪ አንዳንድ ጊዜ እኮ እያወቃችሁ እኮ ቢደረግባችሁና እግዚአብሔር አዳነኝ አለና አንዱ ጳውሎስ ከዳነበት ጉዳይ መዳኑን የምታረጋግጡት በንግግሩ ነው እንዳልኳችሁ ከወንበዴ አደጋ። የወንበዴ አደጋ ቀላል አደጋ እንዳይመስልህ። አጥፍቶ ጠፊ ነው። ወንበዴ ሊያጠፋክ የመጣው ራሱንም አንተንም አብሮ ተያይዞ እንድጠፉ ነው የሚፈልገው። ባጭር አማርኛ ዛሬ ማለዳ ከዚህ ቀን ጀምሮ ባለው የህይወታችሁ ምዕራፍ ይሄ ቃል ከባንክ እንደምታወጡት ገንዘብ እንደሚዘረዘር ገንዘብ አሜን ያለ ሰው ይሆንለት። ሊገልህ ከሚፈልግ ያድንሃል። ጥፋትን ከሚፈልግ ያድንሃል። ውድቀትን፣ ኪሳራን ብቻ ሳይሆን ሞትን ከሚፈልግ እግዚአብሔር ያድንሃል። ቃሉን ላከፈወሳቸው ተብሎ እንደተጻፈ ግን በእርግጠኝነት የመጣላችሁ መልእክት እንደዚህ ነው። ቢላውን እየሳለ ጦሩን እየሰበቀ ከንፈሩን እየነከሰ መኖራችሁ አይኑን ደም እያለበሰው ካለ ከየትኛውም ጥፋት ያድናችኋል። ከየትኛውም ጥፋት ያድናችኋል። እና ከወንበዴ አለ ከወንበዴ ጨካኝ ከሆነ በገንዘብ ከማይረካ ጥፋትን ከሚፈልግ በብልጠት ሳይሆን በጉልበት ከሚሰራ ሞትን ከሚፈልግ መጥፋቱ ብቻ ሳይሆን ያንተንም መጥፋት ከሚፈልግ ከእንደዚህ አይነት እግዚአብሔር ያድናል። ሶስተኛው ጳውሎስ ሄዳነው ከወገን ጠላት ነው። ከወገን ጠላት የወገን አደጋ አለ። ወገን ብሎ አደጋ አለ። ወገን መደበቂያ ነው። ወገን መሸሸጊያ ነው። ወገን አለኝታ ነው። ወገን መከታ ነው። ጠላት ቢያባርርህ ወገን ጋር ሄደህ ትሸሸጋለህ፣ ትደበቃለህ። ወገን ቢያባርርህ ማን ጋር ትደበቃለህ? ወገን እኮ ተነሳብህ ማለት ውስጡም ውጩም ጠላት ሆነብህ ማለት እኮ አንተ ጠላቶች ቢያሳድዱ እኮ ሮጠ ሄደ የገዛ ወገኖች ጋር ሄደ ትደበቃለህ፣ ትሸሸጋለህ። እባካችሁ እቺን ቀን አስመልጡኝ ትላለህ። የገዛ ወገን ሲነሳ የት ትደበቃለህ? የገዛ ወንድም ሲነሳ ቤት ትደበቃለህ። እግዚአብሔር ዘንድሮ የሚታደጋችሁ ከጠላቶቻችሁ ቀስት ብቻ እንዳይመስላችሁ። ወገን ማለት ያስተማርከው፣ ፋይናንስ ያረከው፣ ያሳደግከው፣ ታሞ የጠየቅከው፣ ብዙ ደግነት ብዙ ቀን አብረው የኖርከው ጠላት እንደሆነ ማታቅ ግን እየተዘጋጀልህ ያለ ሊያጠቃህ ቀን እየጠበቀ ያለ ድንገት የሚነሳብህ እግዚአብሔር እንደዚህ ይላችኋል፣ ከወገናችሁ ጠላት ያድናችኋል። ጠላት ከውጪ ቢያሳድድ ሮጠ ወደ ገዛ ወገኑ ነው የምትመጣው እኮ። እሱ ራሱ ሁሉ ወደ ገዛ ወገኑ እንዳዘነበለ ወገን እኮ የሚገልህ እንደ ጠላት ሜዳ ላይ እንዳይመስልህ እቤት አስገብቶ ጓዳ እኮ ነው። በእንቅልፍህ ነው በጆሮ ግንድ የሚለቅብህ። ተኝተህ እያለ ነው የሚገልህ። ጠላት ስትሮጥ ይገላል። ጠላት ስትከላከል ይገላል። ጠላት ድንገት የሆነ ቦታ ይገላል። ወገን እኮ አርፍበታለሁ ባልክበት ቦታ ነው የሚገልህ። እለወጥበታለሁ ባልክበት ቦታ እኮ ነው የሚጥልህ። አድግበታለሁ ባልክበት ቦታ እኮ ነው የሚቀጥፍህ። እግዚአብሔር እንደዚህ እኮ ነው እያለ ያለው። ከወገን ጠላት አዳነኝ ብሎ ሲል ያሳድጉኛል ብሎ የሚያስቡት ሊቀጥፉት ሲል በኢየሱስ ስም እነግርሃለሁ ዛሬ አይቀጥፉህም። አሜን በል። አይቀብሩህም። አሜን በል። አይቀብሩህም። አሜን በል። የወገን ጠላት እኮ ቋንቋ የምታመገኝለት እኮ አይደለም። አሁን አንዳንድ ጊዜ ባዳ ባይተዋር ጠላት ምናም የሆነ እኮ የሩቅ የሆነ እኮ በአንተ ላይ ቢነሳ እኮ ቋንቋ ታገኝለታል። ይሄ በጣም ያንተ የሆነ የቅርብ የሆነ ቋንቋ እንኳን እኮ የማታገኝለት አይነት አንዳንድ የሆነ ጉዳይ አለ። ወገን ሲነሳብህ ውስጡም ውጩም ጠላት ነው የሚሆንብህ። ውስጡም ውጩም እሳት ነው የሚሆንብህ። ማረፊያ ነው የምታጣው። እግዚአብሔር እንደዚህ ያለ በቃ ዛሬ እነግርሃለሁ። እግዚአብሔር ምስክሬ ነው። አብሮ አደግ በለው። ለምን ያክስት ልጅ ያጎት ልጅ አይሆንም? ለምን የፈለገ አይሆንም? ለምን አንተ ያሳደግከው አይሆንም? እነግርሃለሁ በአመፃ ከተነሳብህ ከየትኛውም ነገር እግዚአብሔር ያድንሃል። አሜን ባል።
እግዚአብሔር ያድንሃል። አሜን በል። በቅርብ ወገኖቻችሁ የተከሰሳችሁ ሰዎች፣ በቅርብ ወገኖቻችሁ የተሰደዳችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእናንተና በክርክራችሁ መካከል እገባለሁ፣ ጣልቃ እገባለሁ።